ተጽዕኖ አይንበረከክም። በተለይ አሁን ብልጽግናው መንደር ያሉ ሰዎች ለውጭ ኃይሎች ቢንበረከክ ኖሮ ያኔ ነው ገና በጠዋቱ ነው የአባይ ግድብ ጉዳይ ቀልጦ የቀረው። አብይ ግን አይሆንም ብሎ ታስታውሳለህ? የአብይ አህመድ አማካሪ የነበረ አሁን የሳውዲ አረቢያ በሳውዲ አረቢያ የኢትዮጵያ አምባሳደር ሌንጮ ባቴ የተናገረውን ትራምፕን እንዴት እንዳደረገው ሲያስጠነቅቀው ሁሉ የማን ሀገር መሪ እንደሆንክ ታውቃለህ ወይ ብሎ አብይ ለትራምፕን እንደተናገረው የገለጸበት የሞኞች ጨዋታ። ሁሉም ሰው እንደነሱ ሞኝ ይመስላቸዋል እና አብይ በዛ ደረጃ ሊናገር የሚችል አይደለም። በአደባባይ ነው እኔ ለአሜሪካ እዋጋለሁ ብሎ ለኒውዮርከር ታይምስ ጋዜጠኛ የተናገረው። በሀገር ክህደት ወንጀል የሚያስጠይቅ ነበረ። ጠቅላይ ሚኒስትር ሆኖ ለሌላ ሀገር እዋጋለሁ ብሎ መናገሩ በራሱ የሚያስጠይቀው እንዲህ አይነትን ሰው ከሃዲ ቅጥረኛ የሆነ ለተባበሩት አረብ ኤሚሬትስ ውሎ የሚያድር ሀገሪቱን አሳልፎ የሰጠን ሰው የኢትዮጵያን ጥቅም ያስከብራል፣ በዚህ ጉዳይ ላይም ጀርባውን ማነው ፊቱን አይሰጥም ጀርባውን አይሰጥም ብለው የሚናገሩ የብልጽግና ሰዎች መድረኩን ለመሙላት ይፈልጋሉ። ለማንኛውም አብይ አህመድ እንደዛ አይነት ሰው አይደለም። በዚህ በአባይ ግድብ ላይም ከዚህ በፊትም ያለውን ቁማር አስበልቷል። አሁን የተመረቀ የተባለው የአባይ ግድብ እንግዲህ ዛሬ 5ኛ ወሩ ላይ ደርሰናል። 6ኛ ወር እየገባን ነው። ኢትዮጵያውያን ከዚህ ከአባይ ግድብ አንድም በረከት አላገኙም። ምንም የታየ ነገር የለም። ቸበርቻቻውና ጩኸቱ ነው ድግሱን የደመቀው። ለማንኛውም አብይ አሁን ምን ሊያደርግ ይችላል? አሜሪካ አፍጥጣ መታለች። እሸመግላለሁ ብላለች። ስሸመግል የራሱ አቋም ይታወቃል። ለማን እንደምታደላ በግልጽ የሚታወቅ ጉዳይ ነው። ሌላው ቀርቶ አብይ አህመድ እጅ የሰጠባቸው ብዙ እኮ ጉዳዮችን ማንሳት ይቻላል። ሰሞኑን አንድ ዜና ተከታትለ ከሆነ ከአሜሪካ ጋር ኢትዮጵያ የተፈራረመችው የጤና አጋርነት ስምምነት የደም ናሙናና የዘረመል የሕክምና ታሪክን ጨምሮ የዜጎችን የጤና መረጃ ለአሜሪካ አሳልፎ የመስጠት ግዴታን ያካትታል የሚል ስጋት ነው በጤና ባለሙያዎች ዘንድ ያለው። ኢትዮጵያውያን አጠቃላይ መረጃዎቻቸው በሙሉ ወደ አሜሪካ ነው የሚመጣው። አሳልፋ ሰጥታለች ኢትዮጵያ። አብይ አህመድ ትንሽ ዶላር ያገኛል። ለዚህ ግን የሚሰጠው ነገር ይበዛል። ይሄ ለኢትዮጵያ ሕዝብ አይነገርም። ይሄንን ስምምነት ኬንያ አልፈልግም ብላ አሽቀንጥራ ጥላለች። ይሄ ሰውዬ ምንድነው ኢትዮጵያን የሚያስከብረው? በየሄደበት የኢትዮጵያን ክብርና ጥንታዊ የሆነውን ዝናዋን ጭምር አፈር ከድሜ ያበላ ሰው ነው። አሁንም በዚህ ስምምነት ላይ ወይም ደግሞ በሚመጣው ድርድር ላይ የኢትዮጵያን ጥቅም ያስከብራል ብሎ የሚጠብቅ ካለ እሱ የክፍለ ዘመኑ ቂል ነው፣ የዋ ነው ብሎ መውሰድ የሚቻል ይመስለኛልና ምን ትጠብቃለህ? እውነት አብይ በዚህ መልኩ የፕሬዝዳንት ትራምፕን ጫና ተቋቁሞ ኢትዮጵያን አሸናፊ በሚያደርግ ድርድር ውስጥ ይገባል? አብይ እንዴት ማስቀመጥ ይቻላል? አብይ ጀስት ከፍተኛ ዕዳ እንዳለበት ግለሰብ ወይም ቁማርተኛም ልትለው ትችላለህ። ጀስት ያን ቁማር ሱስ ለማስታገስ የትኛውንም ነገር ሸጦ ቁማሩን ቢያስታግስ እንደሚሻ አይነት ሰው ነው አብይ። አንተ የምትለው ይሄ የሀገር ልዕልና ወይም ደግሞ የሀገር ፍቅር ወይም ደግሞ የሀገር መብት ማስከበር ሲያልፍ የሚነካው አይደለም። ቀደም ሲል እኮ ጠቅሰዋል። አረብ ኤሚሬትስ ያለምንም ህጋዊ ሂደት ወይም ደግሞ አጠቃላይ አገሪቷ ላይ የሚፈጥረውን የኢኮኖሚ ቀውስ በከተሞች ዜጎች ላይ የሚፈጥረውን የኢኮኖሚ አለመረጋጋት ነው ሳይመለከት ነው ያን ሁሉ ያደረገው። ከዚህ በፊትም ተናግሮታል። እኔ ዶላር የሚያመጣለት ነገር ለመሸጥ ዝግጁ ነው። አባይን የሚገዛ የአባይ ግድብን የሚገዛ አካል ካለ አቅም ኖሮት አብይ ከመሸጥ ወደኋላ የሚል ሰው አይደለም። ይቺ ፕሮፓጋንዳቸው አሁን ቅድም ያልከው ይሄ እኛ ኢትዮጵያ አንድነት ጠባቂዎች ነን የሚል የምናውቃቸው ነው። አስተዳደጋቸውም ከወያኔ ጋር ያሳለፉት ዘመንም የኢትዮጵያን ጥቅም ከማስከበር ጋር የተያያዘ ታሪክ አይደለም። ይልቁንም የኢትዮጵያን ታሪክ የከበረ ስም በማጉደፍ የኢትዮጵያን ሕዝብ የሞራል ልዕልና ዝቅ በማድረግ ይፍን ለማኝ እስከማድረግ ለማኞች ነን ብሎ ማህበረሰቡን እስከ ማውረድ እስከ ማቆሸሽ የደረሰ ማንነት ያላቸው ሰዎች ናቸው። ዛሬ ራሳቸውን የተለየ ቀለም ቀባብተው እኛ የኢትዮጵያ አንድነት ተቆርቋሪዎች ነው ቢሉ የሚሰማቸው የለም።
እኔ ከትራምፕ ጋር አይደለም ዛሬ ከጅቡቲ ጋር እንኳ ብንቀመጥ የምንከራከርበት እኮ የሞራል ልዕልና የሌለን ዜጎች ሆነናል። እውነት ለመናገር ሰው አብይ እንኳን በአባይ ጉዳይ ላይ ሊደራደር በአባይ ላይ ሂሳብ ሊደራደር የሚችል ከመጣ አይኑን አያሽም። ኢቨን ዋጋው እንኳ ይሄን ያህል ነው ብሎ እንኳ የመናገር አቅም ያለው አይደለም። ብቻ እሱ አይኑ ላይ ብልጭ የሚል ዶላር ያገኝ። ለዚህም ነው ከአይኤምኤፍ ጋር ሲፈራረም ተመሳሳይ ነገር ነው። የኢኮኖሚ ስትራክቸሩ ምን ይመስላል፣ ዲቫሊዩ ብናደረግ ብራችንን አሁን ብንቀንሰው ምን ያመጣብናል የሚል እንኳ ካልኩሌሽን ውስጥ እኮ አልገባ። አንድ ባለሙያ በቀላሉ ሊያያቸው የሚችል አንድ የኢኮኖሚ ሳይንቲስት ኢኮኖሚ ባለሙያ በቀላሉ የሚያጠናቸውንና ሀሳብ የሚሰጥባቸውን ነገሮች እኮ ማብላላት ሳይችል ይሄን ውሳኔ እንዲወስን ያደረገው እና ዛሬ ይሄው ኢኮኖሚው እንዳልሆነ ሆኖ የምናገኝ አብይ ታሳየው ምንም ነገር መሸጥ የሚችል። ስለዚህ እንኳን በኢትዮጵያ አጠቃላይ ጥቅም ላይ ቀርቶ ሊደራደር ቀርቶ አይደለም አባይ ግድብን ይህን ያህል ገንዘብ ሰጥተን ሽጥልን ካሉት የሚሸጥ ነው። አባይ የኔ አይደለም ሊል የሚችል የሚክር ነው።